ሲቃይን እያበላችኝ ነው። በስልክ ብትል በአካል ብትል እየመጣች ባለፈው ውሻ አድርጎ አባሮኛል። ስለዚህ ልጅቷን እስቲ ዞር በል ቆይ፣ እቺ ልጅ አለች በህይወት ራሱ አውራ ነገር አለ። ተው አትፈጥቂ ናቲ ቆይ፣ ምናወራ ነገር አለኛ። ረጋ ብለን ነው ልናወራ የመጣ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ያው እንደምታዩት ሰብሰብ ብለን መተናል። አሼም አለ የናቲ ጓደኛ ነው። ዮኒ እንኳን የናቲ ጓደኛ አይደለም። ያው ተጣልታችሁ ስትደባደቡ ነበር ባለፈው። አዎ እና ቤተሰቦች ያው ሰሞኑን ያው ሲፈጠር የነበረውን ነገር ታውቃላችሁ። የናቲ ሁኔታ ምንም ጥሩ ላይ አይደለም። የናቲን ብቻ ሳይሆን ልጅቷንም ጥሩ ሁኔታ ላይ አይደለም እያደረጋት ያለው ማለትና በጣም እየተሰቃየች እያለቀሰች ምናምን ጎረቤቶች ያው አሼ የቅርብ ጓደኛው ስለሆነ ለሱ እቺን ልጅ ወይ በቃ የምትወስዱበት ቦታ ካለ እንድትወስዱ ካልሆነ ደግሞ እናትየውም ከሆነች የምትችል ከሆነ እንድትወስድ ብለው ነበር አሼን እንደ እንትን ይላኩብንና አንተ አሼ የቅርብ ጓደኛው ነው አይደለ? እስቲ ስላለ አሁን ታማለች። አዎ ከሱ ጋር መሆን ይደባታል። ማታ ተቸገረች። ታውቃለህ፣ ጎረቤት ትረብሻለች ምናምን ነገር። አሁን እንዲህ ብጠይቀው እሱ አሁን አያምንልህም። ገባ እንዴት ነው የሚንከባከባት? አንተ እንዴ ልጁ እኮ አንተ አላወቀበትም። ዮኒ ወጣት እኮ ነው። አንተ እንዴት ነው ልጅ ማሳደግ የምችለው? እኔ አንተ የመጣበት እኔ ራሴ ምክንያት አለ። እኔ ደግሞ የራሴ ምክንያት ልናገር። እኔ ይቅርታ አድርግልኝና ያቺ እናት ተብዬዋ እናት ነኝ ለማለት እኔ ስለሚከብደኝ እናት ተብዬዋ ሲቃይን እያበላችኝ ነው። በስልክ ብትል በአካል ብትል እየመጣች ባለፈው ውሻ አድርጎ አባሮኛል። ስለዚህ ልጅቷን ለእኔ እንዲሰጠኝ አስማማልኝ አድርግልኝ ያለችኝ እናትየው ማን ትወስድ? እናትየው እንዴት ነው የምትወስደው እኮ? እንድትወስድ አልፈልግም። ለምን ጣለች? አሁን ለምን ትወስዳለች? መጀመሪያ ለምን ጣለች? እኔ ያስጨነቀችኝ ነው እዚህ ጋር በጉልበትም ቢሆን በፍቅርም ቢሆን በቃ ሲጀመር ለቤተሰቦቻችን መናገር ፈልገው እኔ የመጣሁበት የራሴ ጉዳይ አለ። እኔ ሳሚ መጨረሻ ተስማምተን ገብተን የምናወራ ይሆናል አይደል? ለራሱ እሱን ገብተን የምናወራ ይሆናል። ግን አሼ ስላለው ነገር ቤተሰቦችም እኛ ላይ እንዳይፈርዱ ማለት ያለውን ነገር እዛ ቤት ውስጥ የሚሆን ነገር ንገራቸው። አንተ ያለው ነገር በቃ አልቻለም። በአጠቃላይ አሁን አንተ ከኔ ጋር ጓደኞች ነን፣ በጣም እንቀራረባለን። ብዙ ጊዜ አለ እጃ ያለው የሚያደርጉት ነገር ማጠብ እንኳን አይችልም። በደምብ ታውቃለህ። እኔ አሁን አንተ ላይ ራሱ እንትን አንተን የፈለግንበት ፍላጎት አለ። ሳሚ አንተን ብትሆን ቢያንስ ከኔ ስለምትሻሉ ልታግባቡት ሞክሩ። ገባ? እኔ የኔ ንግግር ሰላምታ የራሱ ለሱ ስድብ ነው ይመስላል። ልንስማማ አንችልም። እኛ አሁን እኔ እና እሱ የመጣው ለዛ ነው። ሞክሩ። የማይግባባ ከሆነ ግን እኔ አንተ ረጋ በል። ከዚህ በፊትም ስትደባደቡ ምናምን አይተናል። እኛ በመሀላችሁም ልንገባ የፈለግነው ለዛ ነው። አንተ ስታናግረው በጸባይ አናግረው። ናቲ ትንሽ በልጁ ሲመጡበት ታውቃለህ እንዴት እንደሆነ። ግን ደግሞ አንድ ነገር ማወቅ አለብህ። ምን በፍቅርና በጸባይ እምቢ የሚል ከሆነ ገብቷል። ግዳጅ እንደዛ እናረግ አለብን ያለብን አደራ ተሰጥቶናል። እሱን ሄደን እነግረዋለን። ማን አደራ ብሎ እንደላከን ኃላፊነቱን ሁሉ እንዲሰጣት ማን እንደላከን ታውቃለህ። ስለዚህ ገብተን እሱን እንነግረዋለን። ግን እኔ ወደኋላ አልልም። ይሆናል አንተ ችግር አለበት። አሁን ሊጀምረው ነው ይሁን ገና ሳንገባ እኮ አንተ ረጋ ብለን መጀመሪያ ስንገባ በቃ ረጋ ብለን ለማውራት እንሞክራለን። እምቢ ማይል ከሆነ ግን እኔ የተላኩትን ሳላደርግ አልመለስም ነው እያልኩ ያለው። እዛማ በልማ የሚሆን ነገር የለም። እሱም ልጁ ናት። በእርግጥ ግን ደግሞ እዚህ ጋር ልጅ እየተጎዳች ህፃን እየተጎዳች ነው። መግደል የምትፈልጉ ከሆነ እሺ፣ እኔ ግን በዛ ይገባኛል እኮ ጉዳቷ እኮ። አሁን ልጅ እኮ በጣም ብዙ የሚያስፈልገው ነገር እኮ አለ። እዚህማ እናስቀምጣት፣ ግን ደግሞ በጸብ አይደለም። እሱን ለማሳመን እንሞክር። የሚል ከሆነ አይረፍ ይሆን። እኔ መጣላት አልፈልግም ከናቲ ጋር። እሱም ወንድሜ ነው፣ አንተም ወንድሜ ነህ። ስለዚህ እንደምንም ነገራችን ለስፈለበ እኔ ሳኗ ከዛ ቤት ትውጣ። በጣም ታሳዝናለች። ሁላችሁም ትፈልጉት የለሱ ከቤት እንድትወጣ ትፈልጋለህ አንተ። እንግባ፣ እዚህ መኖር የለባትም። በቃ እንግባና ግን እሺ፣ በእግዚአብሔር እንዳትጣሉ። በቃ እኔ ምንም አላወራም። ልታወሩት ሞክሩ። እሱ ግን አሁን ከከፈተብኝ እኔ ዝም ብላለሁ ይችላል። እሱ ማይናገር ይችላል እኮ። እሺ እኔ ምንም አይነት ነገር አላወራም። ሳሚ ይቅርታ አድርግልኝ። ግን ደግሞ ማይዝማማኝ ገና ሲያይ ነው አፉ የሚከፍተው ታያለህ እኮ። አንተ ላለመጣላት መሞከር ነው ታዲያ። በቃ ትንሽ እንትን እንለውና
ደግሞ ልጅቷ ከዚህ ቤት መውጣት አለባት። አንተ ያልገባው ብዙ ነገር አለ። እሱማ ይገባኛል እኮ ምንም እንትን እያላት እኔ መረጃ በደንብ አጥንቼ ስለመጣሁ ነው። ገባ ማለት መሰቃየት የለበትም። ቢያንስ ልጅቷ ደህንነቷ የሚጠበቅበት ቦታ መሆን አለባት። እሱ ይዘን መሄድ እንሄዳለን። በቃ ረጋ ብለን እናገር እንደሆነ እኮ አሳምነን ነው እኮ ምላሽ ሰጠዋለሁ ነው ያልኩት። ሌላ ምንም አይደለም። እሱማ አያናግርም። እኛ ለማስማማት አንዴ መጣ። ልጅቷን እኮ ሳንይዝ አንወጣም፣ ግን በጸባይ ነው ሳንጣላ። እኔ ምኞቴ እኮ አሁን ስንገባ አንተ ቱግ ቱግ አትበል፣ እንደ በፊቱ ረጋ ብለን በቃ ያለውን ነገር አስረድተን እቺ ልጅ አሁን ላይ በደንብ መብላት አለባት። የዳይፐር ወጪ ራሱ እኮ አሁን ሌላ ታሪክ ነው፣ ምግቡን ቶ ስለዚህ እሱን እናስረዳውና ለማሳመን መሞከር ነው። ለምን ይሄ ልጅ ታውቃለህ የነበረበት ሁኔታ እንዴ ሱስ ውስጥ ነበር። አሁን በዚህ ልጅ ምክንያት ነው እኮ እንደዚህ ሆነ። ቤት ነው አይደለም የሚለው ራሱ እኮ መሰለኝ። ናቲ አለ ቀን እየተኛሽ እንዴት ነው ልጅቷን የሚያበላት? የታለች ልጅቷ? ዞር በል ቆይ። እቺ ልጅ አለች በህይወት ራሱ አይደለም በህይወት አለች ወይ? አይደለም ሳሚ፣ ባለፈውም ተኝታ ነበር። እኔ ማረጋገጥ እፈልጋለሁ። ይሁን እሺ ሳሚ፣ ምን ሊሰራ ነው የመጣው? ምን ሊሰራ የመጣው? እኛ በሰላም ምናወራ ነገር አለ። ተው ቆይ ምናወራ ነገር አለኛ። ረጋ ብለን ነው ልናወራ የመጣ ግን ከዛ አሹ ቆይ እኮ እረፍ። እኛ እሱን በሰላም እንትን ለማለት ነው የመጣ። ከዚህ ግቢ ውጣ ዮናስ፣ እኔ እናንተ ጨርሰናል። እቺ ልጅ ግን በህይወት አለች የለችም? ልጅቷን ይዘን እንሄዳለን። ልቀቅልኝ። ፍጠን ተኝታ ነበር ባለፈው። እሺ ቆይ ምን ሆነ ነው? እናትዬዋ ጋር ስላየሁት እኮ ነው ችግሩን እያደረክ ያለው ነገር። እኔ ያንን እንትን ተፋታው ስል አንተ ደግሞ ምን ሳሚ ደግሞ ምን ሆነ ነው? እኛ በክብር ልናዋራ ነው የመጣ ነው። የምናወራ ነገር አለ። ቁጭ በልና በስርዓት እናወራለን እኮ። በክብር ልታወሩኝ ከሆነ እንደ ጓደኛ እንደ ወንድም ስለምናስብ እኔ በክብር ማውራት አልችልም። እንዳንተ እኮ አይደለሁም። ገባ አይደለ? ያሳለፍነውንና ያደረከኝን ነገር ረስቼ አይደለም ቤት ድረስ የመጣሁት። ገባ ግን ደግሞ እንዳንተ ስላልሆንኩኝ ነው። እኔ አስባለሁ ትንሽ ካንተ የተሻለ ለዛ ነው ቤት ድረስ የመጣሁት። አሁን ቁጭ በል አንተ። እኔ ጋር ስትመጡ ካሜራና ማልፈልገውን ሰው ይዛችሁ አትምጡ። በቃ እኔ ማንተ ፈልገው አሹ ነው ማንንም አትፈልገው አይደለም የመጣሁት። ምን አረገ? አንተ ፈልገው አይደለም የመጣሁት። ገባ ቆይ አሁን አንነግረውም። ቁጭ በልና ነው እንነግረህ ነገር አለ። ቁጭ በል። እሺ ቢያንስ ቁጭ በል። ልጅቷ እንዳንቀሳቀስ። እሺ ቢያንስ እኔና ሰኔ ታከብረን ምን ቁጭ በል። እኛ ምንም ክብር የለም። አትጩ በቃ። አንተ ምንም ክብር የለም። ክብርም አለኝ። ክብር እንዳለኝማ ታውቃለህ አይደለም? እንደው ነው አንተ ሰው እንዲገምት ታደርጋለህ። ሰው የሚገምተኝ እና ሁሌ እንደዚህ ጸብጸብ ከዮናስ ሲመጣም እንደው የሚያስደነፋ ከጓደኞች ጋር ተጣላ፣ ከኛ ጋርም ተጣልተህ ልደርስ እኮ። ቁጭ በል እና እናወራለን። በቃ መደንፋት ያለብኝ እኔ ነበርኩ። ገባህ? ልጅቷ ራሱ አለች ወይ አለች? እቺ ልጅ ምንድነው ማለት ድምጽ ራሱ የላትም እኮ። በራብ እንዳትገላት እዚህ አሁን እኮ ወይ ጓደኞቹ እንኳን እንዳይረዱት ከጓደኞቹ ጋር ተበጣበጠ። አዎ ከጓደኛዬም ጋር ተጣልቻለሁ እና ወይ ስራ ትሰራ ይኸው ተኝተህ እኮ ነው የምትለው። ናቲ አሁን ዮናስ ላይ አትደንፋና ምን ነገር አለ። ለልጅቷም ለሁላችንም የሚበጀን ለሰለለኛ ሰላማችንን ስጠንና እጻናን ይዛት ይዛት። ምንድነው የምትፈልጉት ነው? እኛ በሰላም ልናወራ ነው የመጣ ነው። በስነ ስርዓት አስተናግደና ሁሉም ሰው ምናወራ ነገር አለ። እሺ ድምጽን ቀንስ። አለች ካልክ እንዳትነሳ። ሁሉ ጊዜ እቺ ልጅ አስጫፍናት ረብስ ማለት እኔ በህይወት መኖሯ ራሱ ነው ያላቅ። በቁሟ ገለዋታል። መኖሯ ራሱ ነው እንጂ ምን አይባልም። አንተ እድሜ ልክ እኔ ከመቼ ወዲህ ነው እንደዚህ ሆኖ ነው ይሄ? እኔ እንደቀርዝ ይዟል። አስብበት። ስራ እየሰራ አይደለም። አንደኛ ስራ እየሰራ አይደለም፣ ሁለተኛ የደረሱ መረጃዎች አሉ እና በዚህ አይነት እቺ ልጅ ነገ አትሞትም ብለህ ታስባለህ? ምን አገባህ አንተ? እኔ ነኝ የሚመለከተኝ። ለልጄ አላንስም። ገባህ? አየሁ እኮ እንደማታንስማ አየሁ። እየገደልካት ዝም ብለን እንድናይ ነው ወይስ እየገደልካት ነው? አታንስም። ሳሚ ቆይ አንተ ይመስለኛል ብዙ ነገር አታውቅም። አንተ ባለፈው ምን ተፈጠረ ታውቃለህ? ከቢኒያም ጋር ተጣላን፣ ተቆራረጠን አይደለ? በዚህች ልጅ ጉዳይ እንዳትገባ የተፈጠረውን አይታል።
ድጋሚ ማይቻለው በቃ እዚች ህፃን ልጅ ላይ ጀግና ለመሆን ማድረግ ነበረብህ። ታናት አንተ ማድረግ ነበረብህ እንደዛ። ልክ እኮ ነው። አሁን ዲያሳይልን እሱን እንትን ልል አይደል እዚህ የመጣው በቃ እኔም ልክ ነው። ዮናስም ተመልሰህ እንዳትመጣ ተስማምተን ነበር አይደል? አሁንም ለአንዴና ለመጨረሻ ጊዜ ነው የመጣው። ግን ለአንዴና ለመጨረሻ ጊዜ አታየኝም ናቲ። እኔ ግን ዮናስ ላይ አልፈርድም፣ ይቅርታ አድርግልኝና ባለፈው እንደዛ ደብድባችሁት ልጅቷን ወስዳችሁ ራሱ በክብር እያወራ ነው ያለው። ስለዚህ አንተም ስርዓትን ያዝና በክብር አውራ። አዎ ክብር መታከው ነው። እና እኛ ዛሬ የምንነግርህ ነገር አለ። እንደ ወንድም እንደ ጓደኞቹ ተሰባስበን ያወራ ነው የተማከርነው ነገር አለ። ፍፄ ሁሌ ራስህን እስቲ አታድርግ። ራስ ወዳድም አትሁን። ለልጅቷም አስብ። አንተ እያሰብክ ያለው ለራስህ ብቻ ለሕፃኗ እያሰብክ አይደለም። ገባህ? አሁን ይኸውልህ ስማኝ፣ እቺ ልጅ ከዚህ ቤት መውጣት አለባት። ሳሚ እዚህ አፈነህ አሁን እኮ ነው የገለጥነው። አንዴ ይሄ ራሱ አይታለ እኔ እዚህ በካልሲ ሽታና በብብት ሽታ አፈነህ እንዳትገላት ልጅቷ እንድትኖር አትፈልግም። መኝታና ጫማ እንትን ቆይ እንድትኖር አትፈልግም። ልጅቷ ጤናማ ሆና እንድታድግላት አትፈልግም። መልስልኝ እስኪ እንዳባት ሆነ እንዴ ሶሎሞን አትሞክር። በቃ አይሆንም። እቺ ልጅ ዛሬ ይዘን ምን ነው የምታወሩት? እኔ ይኸውልህ ሳሚ በቃ አሁን ማለት እኔ አንተን እንደነ ዮናስ ምናምን እኔ ካንተ ጋር ልደባደብም ታውቃለህ። እኔ እናንተ ልንደባደብ መጣላት ያለብን ሰዎች አይደለም። መጀመሪያ ህፃን ልጅ ለመውሰድ ከሆነ የመጣችሁት ህፃን ልጅ ለመውሰድ አይደለም። ተረጋጋና ይኸውልህ መውሰድ እኮ አንተ ሁለተኛ አታያትም እኮ ማለት እኮ አይደለም ናቲ። አይሁን እየመጣ ታያታለህ። ብዙ ነገር ብላችሁኛል እኮ የልጅቷንነትና በጤንነት በቃ ሲጀመር አንተ ደህና ነገር ይዘህ እንደማትመጣ ቃል እሺ ቢያንስ ተወው። አንድ ምስኪን ህፃን በቤት ውስጥ አፍኖ ከመግደል ካንተ እሰይ እንኳን ልግደላት ውጣልኝ። ቆይ እሺ ቆይ ቁጭ በል ናቲ፣ ቆይ ቁጭ በልና እሺ ይኸውልህ እሺ ዛሬ እናወራለን እኮ እሺ ዛሬ የመጣንበትን ጉዳይ ልንገርህ። በቃ እኔ ገነት ማዘር ማለት ልጅቷን በቃ እሷ እንደምታሳድጋ ቃል ገብታለች። እዚህ አፍነ ከምትገላት ልጅን ከምትገል እኛ ጋር ትደግ እየመጣ በቃ ሁኔታዎች እስኪስተካከሉ ታያታለህ። ግን ለጊዜው ለትንሽ ጊዜ አንተም ራስን እስክትችል ምን ሆነች? እኔ ጋር ቆይ ምንድነው? ጎረቤት እኮ ያው ላሹ እኮ እየላኩብን እኮ ነው። ልጅቷን ስታስለቅሳት ነው የምታሳድራት። ማነው ምንድነው ማስለቅሳት? በቃ ልጅ ሆኖ ማለት አይደለም እንዴ? እኛ እኮ ያው እንደ ወንድም አይተነ ነው። ደነዛት በልባት ደነዛ አንተ ነህ። ተረጋግቶ ሰው እያወራ ልጅቷ አያ እንዴት እንደደከመች ራሱ አዎ እንደዚህ ተነምጮ እንኳን እኮ እንደሚያማት ነግረውና ክብር አታውቅም እኮ አንተ እኮ ክብር እንደሚያክሰው አትሁን። እዚህ ጋር እንደማላውቅ አንተ አገግም እስቲ ሲጀመሩ በገገመው ለምን ትላለህ? አንተ በቢኒያም ልትጣላኝ ፈልገህ ነግረውኝ ምን ያሰባችሁት ነገር አለ? ሌላ ምንም ያሰብነው ነገር የለም። በቃ ልጅቷ እኛ ጋር ለመውሰድ ነው የመጣ ማዘር ጋር አትሄድም። በቃ አይደለም ዮኒን አታምነውማ። ዮኒን ካላመንከው እሺ ለእናት እናት ናት እንኳን ዮኒን እኔ አንተ ራሱ እኔ እያጠራጠርከኝ አንተ ስለሆንክ ነው ቤት ራሱ የገባችሁት። ባለፈው ከበር ላይ ነው ያባረርኳቸው አይተሃል እኮ አውቄያለሁ እኮ አሁንም እሱ ስላለ ነው ያስገባው። ዞሮ እየደውሉብኝ ሰው እየስላኩብኝ ይሄ ጓደኛ መላበለው እያሉኝ ስንት ነገር እያሉ በጣም ልትሞት ነው። ጉሮሯን ላንቀዋን ይበጠስ ነው ጉዳይ ይሁን ብቻ እየተነገረኝ ነው። ይሄን ሁሉ እየሰማሁ ይሄን አንተም ደግሞ ታውቃለህ። አውቀህ ግግም አትበል እያወቅ እንዳላወቃት ካሉን አንዳንዴ መልካም ነገር ለማድረግ ልጅቷንም ራሱ ማየት ፈልጋለሁ። ሲጀምር እሱን ታያታለህ። ካሜራ ላይ ሰውዬ ቢያንስ አውሬ እኮ አይደለም እየነካት ያለው እንዳትጠጋኝ። በጣም እያስቀየምከን ያለው ስርዓትን ብትይ እኔ አንተም ማስቀየም አልፈልግም። በክብር በቃ ልጅቷን ስጠን። ሳም ለባቢለ ነው እኔ ማለት ነው። ቀደሙኑ ተናግሬያለሁ። የሚሰማ አይነት ሰው አይደለም። ህፃኗ ራሱ በህይወት መኖሯ ራሱ በህይወት ራሱ መኖሩን አረጋግጥ። ክብር ይኖር። እኔ በክብር ሰው በቃ አይደለም እንዳረግጣት ሲጀመር ነው። እናንተ እኮ ሲጀመር አትጩ አንተ እንዴ በክብር የምታወራ ሰው እኮ አይደለም። በክብር እንዲጋል ከኛ ራሳችን ውሳኔ ልንወስድ እናንተ ቢታገቡ እኮ ነው። አሰማም እንጂ አትግፋኝ። ሰውዬ ያማሃለን ህፃኗን ሰዓትን ያዘ ሰዓት እንሄዳለን። እኔ በክብር የምትሰማ ከሆነ ረባሪ እነዚህ ካልሆነ ነገር ሌላ ነገር ውስጥ ካልሆነ ማን ነገር ነው የሚፈጠር? ለምንድን ነው የማታውኝ እናንተ? ቆይ
አንተ ለምን ስርዓትን አትይዝም? እባክህ ተነስ በቃ። ይኸውልህ እኔ ሳሚ ሰማኛለህ፣ በጣም እያከበርን ነው። እግዚአብሔር ና ተነስ። ይዛችኋት አትሄዱም። እረፍ ተነስ፣ እረፍ። አሁን አትንኩኝ። በቃ በቃ ክብር ካለለት ሳሚ ቆይ ሰማኝ። እስክትሞት ዝም ችግር ብለን አትፍጠራው። በፍቅር በክብር የሚገባ አንተ ልጅቷ በስመ አብ ቶሎ በል ሳሚ፣ አፈር በላ ይዛ ሳሚ ዘይዳ ቶሎ በል ለማን በክብር የሚገባ